ሰዎች ሁሉ ሞኝ ነው እያሉ ሲስቁብህ፣ አንተ ግን ከጀርባ ሆነ የሁሉንም ሰው ኪስ ባዶ እያስቀረብ ይሆንስ? ዛሬ አንድ ብልህ ወጣት በየቀኑ ከወርቅ ይልቅ ብርን እየመረጠ እንዴት ንጉሱንና ቤተ መንግስቱን እንዳታለላቸው የሚያሳይ አስገራሚ ታሪክ እናያለን። ይህን ታሪክ ራስን አለማሳየት እንዴት ትልቁ የብልጠት መንገድ እንደሆነ ያስተምረናል። እስከ መጨረሻው ተከታተሉት፣ ምክንያቱም የልጁ ሚስጥር ሲገለጥ ይገርማችኋል። ቪዲዮውን ከመጀመሪያው በፊት ቻናላችን ሰብስክራይብ፣ ቪዲዮዎችን ላይክ በማድረግ ጀምሩ። በአንድ ወቅት በአንድ ንጉስ ግቢ ውስጥ በጣም ብልህ የሆነ አንድ አማካሪ ነበር። ይህ አማካሪ ለማንኛውም ችግር መፍትሄ ነበረው። ንጉሱም ያለሱ ምክር ምንም አይነት ትልቅ ውሳኔ አይወስንም ነበር። በዚያም ምክንያት በቤተ መንግስቱ ውስጥ ያሉ ሌሎች ሰዎች በአማካሪው ይቀኑበት ነበረ። አንድ ቀን ንጉሱ አማካሪውን አንተ በጣም ብልጥ ነህ፣ ነገር ግን ልጅህ በጣም ሞኝ ነው፣ ምንም አይነት ግንዛቤ የለውም አለው። አማካሪው በዚህ ንግግር ተከፋ። ግርማዊ ሆይ ለምን እንዲህ ይላሉ? ልጅ ሞኝ ነው ብለህ ለምን አሰቡ? ሲል ጠየቁ። ንጉሱም እንዲህ አለው፣ በየቀኑ ጠዋት ህዝቡን ለማግኘት ስወጣ ልጅህ እዚያ ይገኛል። እኔም በየቀኑ ከወርቅና ከብር የትኛው ይበልጣል ብዬ ጠይቀዋለሁ። እሱ ግን ሁልጊዜ ብር ይበልጣል ብሎ ይመልሳል አለው። ይህንን ሲሰሙ በግቢው ውስጥ የነበሩት ሁሉ ሳቁ። አማካሪው ተሰማው። አማካሪው ምንም ሳይናገር ቀጥታ ወደ ቤቱ ሄደና ልጁን ከወርቅና ከብር የትኛው ይበልጣል ብሎ ጠየቀው። ልጁም ፈጠን ብሎ አባቴ ሆይ ወርቅ ይበልጣል ሲል መለሰ። አማካሪው ታዲያ ወርቅ እንደሚበልጥ ካወቅ ለምን በየቀኑ ለንጉሱ የተሳሳተ መልስ በመስጠት ብር ይበልጣል ትላለህ? አለው። ልጁም እንዲህ ሲል መለሰ፣ አባቴ ሆይ ንጉሱ በየቀኑ ወደ ገበያ ሲመጣ ይጠራኛል። 2 ሳንቲሞችን አንዱን ወርቅ አንዱን ብር ፊት ለፊት ያስቀምጣል። የሚበልጠውን ውሰድ ይለኛል። እኔም የብር ሳንቲሙን እመርጣለሁ። ንጉሱም እየሳቀ ይሄዳል። አማካሪውም ለምንድነው በየቀኑ ብሩን የምትመርጠው? ዛሬ በዚህ ምክንያት መላው ቤተ መንግስቱ ተሰልቆብኛል አለው። ይህንን ሲሰማ ልጁ አባቱን ወደ ክፍሉ ወስዶ አንድ ሳጥን ከፈተ። ሳጥኑ በብር ሳንቲሞች የተሞላ ነበር። አማካሪውም በጣም ተገርሞ ይህን ሁሉ የብር ሳንቲም ከየት አገኘኸው ሲል ጠየቀ። ልጁም አባቴ እነዚያ ንጉስ በየቀኑ የሰጠኝ ሳንቲሞች ናቸው። ትክክለኛውን መልስ ሰጥቼ የወርቅ ሳንቲሙን የወሰድኩ ቀን ንጉሱ ጥያቄውን ይጠይቁኝ የነበረውን ያቆማል። እኔም የየቀኑ የብር ሳንቲም ማግኘት አቆማለሁ። ንጉሱ እኔን ሞኝ እያለ መሳቁን ይወደዋል። እኔ ግን ለአንድ ወርቅ ሳንቲም ብዬ በየቀኑ የማገኘውን ብር ማጣት አልፈልግም። አማካሪው በልጁ ብልሃት ኩራት ተሰማው። ሰዎች ሞኝ ነው ቢሉትም የልጁ ጥበብ ግን ለጠቢብ ሰው ብቻ የሚገባው መሆኑን ተረዳ። ከዚያን ጊዜ ጀምሮ ሰዎች ልጁን ሞኝ ሲሉት አማካሪው ዝም ብሎ ፈገግ እያለ ያልፋል። ጓደኞቼ፣ አንዳንዶች ትንሽ ሰርተው ትልቅ ትርኢት ያሳያሉ፣ ሌሎች ግን ትልቅ ነገር እያከናወኑ ዝምታን ይመርጣሉ። የምታደርገውን ነገር ትክክል መሆኑን ካወቅ ሰዎች ሞኝ ወይም እብድ ሲሉ ግድ አይስጥህ። ዓለም ያልገባትን ነገር ሁሉ እንደ እብረት ትቆጥራለች። ይህ ታሪክ ለብዙዎች እንዲደርስ ቪዲዮን ላይክ ያድርጉት። ትዕግስተኛ ሁኑ፣ አመስጋኝ ሁኑ፣ እናም በህይወታችሁ ወደፊት መጓዛችሁ ቀጥሉ። ይህ የልጁ ብልሃት ካስገረማችሁና ታሪኩ ለሌሎች እንዲደርስ ካሰባችሁ ባካችሁን ቪዲዮን ላይክ በማድረግ አበረታቱን። እንዲህ ያሉ ህይወት ቀያሪና አስተማሪ ታሪኮች ሁልጊዜ እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ይቆዩን።